እንድታደርሱልኝ ይፈልጋል። እንደውም እናንተ ከመጽሐፍ ቅዱስ ቃል በቃል ማርያም ተነስታለች የሚል ቃል በቃል ከመጽሐፍ ቅዱስ ከሰጣችሁን እኛ ዛሬውኑ ኦርቶዶክስ እንሆናለን። እኛ ድንግል ማርያም ተነስታለች ስንል በራሷ ኃይልና ስልጣን አይደለም። መቃብር ክፈቱልኝ፣ መግነዝ ፍቱልኝ፣ ድንጋይ ምንም አይነት ለውጥ የለም እኮ እንዴ! እኛ እያልን ያለነው በራሷ ብቻም ሳይሆን በእግዚአብሔር ኃይልም ለራሱ እግዚአብሔር አስነሳት ተብሎ በመጽሐፍ ቅዱስ ላይ የተጻፈበት ቦታ የለም። በመድኃኔዓለም ኃይል ተነሳች ተብሎ የተጻፈበት ቦታ የለም። ምንም አይነት ማስረጃ የለም ነው እያልን ያለነው እኛ። ምንም አይነት የተለየ ነገር የለም እኮ በቃ አሁንም ቢሆን በራሷ ባትነሳም በራሷ ኃይል ባይኖራትም በእግዚአብሔር ኃይል ለራሱ ተነስታለች ተብሎ በመጽሐፍ ቅዱስ ላይ የተጻፈበት ስፍራ የለም። ምንም አይነት ማስረጃ የለም። ብዙዎች የሚወቅሱን ብዙዎች የሚከሱን አስተምሯችንን ስለማያውቁ ነው። ይሄ ሁሉ ሊቃውንት እኮ ከሚያውቃት ቤተክርስቲያን እኮ ነው የወጣው። ስንት ሚሊዮን ህዝብ እኮ ነው ከኦርቶዶክስ ቤተክርስቲያን ፈልሶ ዛሬ ጴንጤ የሆነው፣ ፈልሶ ዛሬ ወደ ተሐድሶ የገባው፣ ፈልሶ ዛሬ እኮ ወደ ቃለ ዓዋዲ የገባው። ውስጥ ያለውን እያንዳንዱን ከመጽሐፍ ቅዱስ ጋር የሚፋለሰውን ተረት እኮ እየተናገሩ እየተቃወሙ ብዙ ሚሊዮን የሚሆኑ ሰዎች እኮ ወጥተው ዛሬ ፕሮቴስታንት ሆነዋል። በውስጡ ያለውን ከመጽሐፍ ቅዱስ ጋር የሚጋጨውን ትምህርት ስለሚያውቁ ስለተቃወሙ ህይወት ስለሌለ ወጥተው ነው ጴንጤ የሆኑት፣ ወጥተው ነው ተሐድሶ የሆኑት፣ ወጥተው ነው ቃለ ዓዋዲ የሆኑት፣ ንጹሕን ወንጌል እየተቀበሉ ያሉት። ስንት ሺህ ሊቃውንት እንዴ ስለ ኦርቶዶክስ የሚያውቁ ስንት ሺህ ሊቃውንት ስንት አባቶች ፈልሰው ወጥተው አይደል ዛሬ ጴንጤ የሆኑት? ታዲያ እውነት ስለማያውቁ ነው? ስንቱን ታሪክ እየተናገሩ አይደል? ስንቱን ተረት እየተናገሩ አይደል እንዴ ከቤተክርስቲያኑ ፈልሰው የወጡት? የቤተክርስቲያኑን አሁናዊ አቋም እየተናገሩ ልክ እንዳልሆነ እያወሩ እየተናገሩ እያስተማሩ እየተቃወሙ አይደል እንዴ ፈልሰው የወጡት? ታዲያ አያውቁም ማለት ይቻላል? እነዚህ አታውቁም ማለት ይቻላል? ዛሬ ከየት ቤተ እምነት ወጥተው ነው ዛሬ ጴንጤ ቁጥር እንደዚህ የበዛው? ከኦርቶዶክስ ለምን ይዋሻል? እኛ ደግሞ ቀጠል አድርገን አንድ ጥያቄ እንጠይቃቸው። ከጨበጣችሁት መጽሐፍ ቅዱስ ላይ አንድ ቦታ ከኦሪት ዘፍጥረት ጀምሮ እስከ ራእይ ዮሐንስ ድንግል ማርያም በዚህ ቀን በዚህ ቦታ ተወልዳለች የሚል ከያዛችሁት መጽሐፍ ቅዱስ ካመጣችሁልን የድንግል ማርያም ከሙታን መነሳት የድንግል ማርያም ወደ ሰማይ ማረግ መጽሐፍ ቅዱስ ላይ አልተጻፈም ካላችሁ ድንግል ማርያም ቃል በቃል ተወልዳለች የሚል መጽሐፍ ቅዱስ ላይ አልተጻፈም። የሞኝ ጥያቄ ይሉታል። ማስረጃ ማምጣት ሲቻል የማምለጫ ሲስተምና ዘዴ መፍጠር፣ ይሄ የትም አያደርስም። በቃ የትም አያደርስም። ማስረጃ ካለ ማስረዳት ነው፣ ማስረጃ ማምጣት ነው። ማስረጃ ከሌለ ደግሞ መጽሐፍ ቅዱስ ዝም ባለበት ዝም ማለት ነው። ከዛ ውጪ በሌላ በኩል ለማምለጥ መሞከር ይሄ ተገቢ አይደለም። የውለቷ ቀንና የት እንደተወለደች መጽሐፍ ቅዱስ ላይ ስላልተጻፈ መጽሐፍ ቅዱስ ላይ ስለሷ ራሳችን ክሬት አድርገን መጽሐፍ ቅዱሱ እዚህ ቃል ላይ እንዳትጨምር እንዳትቀንስ እያለን መጨመር አለብን እኛ? ስለ ውልደቷ ስላልተጻፈ ስለ ትንሣኤዋ መጽሐፍ አለብን እኛ መጨመር አለብን? ይሄ አስኬዳል? ኃጢአተኛ አስደርግም? ኃጢአተኛ አስብልም? ይሄ ምንፍቅና ነው። ምንፍቅና ነው እንዴ! መጽሐፉስ ምንድነው የሚለው? ከዚህ መጽሐፍ ላይ የቀነሰ ወይንም የጨመረ እንዴ ፍርድ ይገባዋል አይደል የሚለው? ታዲያ እንዴ ያልተጻፈውን ነገር እንዴት ነው የምንጨምርበት? ያልተነገረንን ትምህርት እንዴት ነው አስገብተን የምንናገረው የምናስተምረው? እንዴ ገና ለገና መወለዷና የት አካባቢ እንደተወለደች አልተነገረም ብለን ሌላ ትምህርት በቃ ስላልተነገረ በዚህ በኩልም ደግሞ እሷ ሞቷንና ትንሣኤዋን አስገብተን ሞታለች ደግሞም ተነስታለች ብለን መናገር አለብን? የእግዚአብሔርስ ቃል እንደው ይፈቅድልናል? ይሄ እርግማን አያመጣም? ይሄ የማምለጫ መንገድ ነው። ይሄ የተጠየቃችሁትን ጥያቄ መመለስ ሲያቅታችሁ የትም ማምለስ ስለማትችሉ የምታመልጡባት መንገድ ነው እንጂ በፍጹም መጽሐፍ ቅዱስን በዚህ መልኩ እየተረጎምን በዚህ መልኩ ሐሳብ እያመጣን እየከተትን ለራሳችንና ለሆዳችን ለከርሳችን የሚሆን ትምህርት ማዘጋጀት አንችልም።
ማዘጋጀት አንችልም። ስለዚህ እግዚአብሔር አታመልጡ፣ ከኛም አታመልጡም፣ ከእግዚአብሔርም አታመልጡ፣ የትም አታመልጡ። ስለዚህ ወንድሞቼ ማርያም ከሷ ጋር በተያያዘ መጽሐፍ ቅዱስ ላይ የተጻፈውን ብቻ ነው መቀበል ያለብን። በፍጹም ሌላ ነገር መጨመር አንችልም። በፍጹም መጽሐፍ ቅዱስ ያለንን ነው የምንለው። መጽሐፍ ቅዱስ የሚያስተምረውን ነው የምናስተምረው። ስለ ማርያም የተናገራት ክፍል አለች። ያቺን የተናገራትን ክፍል መቀበል ነው ግዴታችን። ከዛ ውጪ መጨመር መቀነስ በፍጹም ማንም አልፈቀደልንም፣ ስልጣኑም የለንም። ምን ጨምርና ምን ቀንስ ከሆነ ቃሉ በራሱ ይፈርድብናል። በዚህ ቃል ላይ የጨመረ ወይንም የቀነሰ ይፈረድበታል ነው የሚለው። ስለዚህ ተመለሱ፣ ማምለጫ የላችሁም። እውነት ወንጌል ነው፣ እውነት ክርስቶስ ነው። በኢየሱስ ላይ ደባል ነገር አትስሩ፣ ደባል ትምህርት አታምጡ፣ ይሄ ደባል ትምህርታችሁ ነው እስከዛሬ ድረስ ቤተክርስቲያንቱ ባዶዋን እየቀረች እንድትሄድ ያደረገው። ብዙዎቹ ፈልሰው ወደ ሌላ ቤተ እምነት እየገቡ እንዲሄዱ ያደረገው ያለው ይሄ ትምህርት ነው። ነገም ከነገ ወዲያም በዚህ የምትቀጥሉ ከሆነ በተለይ በዚህ ቤተክርስቲያን ውስጥ ቁጭ ብላችሁ ከዚህ ትምህርት የማትማሩ ከዚህ ክፉ ትምህርት የማትመለሱ ለሆዳችሁ ለገንዘባችሁ ስትሉ እንደዚህ አይነት ትምህርት በክርስቶስ ትምህርት ላይ የምትጨምሩ እውነቴን ነው የምላችሁ፣ እድሜ ልካችሁን የማትስተካከሉ ከሆነ ንስሐ የማትገቡ ከሆነ እድሜ ልካችሁን ሰው ከጉያችሁ እያጣችሁ ትመጣላችሁ። ብዙ ሰዎች ወደ ጌታ እየመጡ አይናችሁ ያየ እየተንጫጫችሁ እየጨዋችሁ ትቀጥላታላችሁ እንጂ ምንም የምታመጡት ነገር የለም። ስለዚህ እላችኋለሁ ተስተካከሉ፣ ንስሐ ግቡ፣ በክርስቶስ ኢየሱስ እመኑና በክርስቶስ ትምህርት ብቻ ምንም ነገር ሳትጨምሩበት ጸንታችሁ ቁሙ። ስለዚህ ማርያም ሞታለች፣ ሞታ ቀርታለች፣ አልተነሳችም። እንደውም ትቢያ ነው የሆነችው። ልክ እንደ ማንኛውም ሰው ማለት ነው። ያው ሰው ይሞታል፣ ስጋው እያለቀ ይሄዳል፣ አጥንቱ ወደ አፈርነት ይቀየራል፣ ትቢያ ይሆናል። በቃ ትቢያ ነው የሆነችው፣ አለቀ። ከዛ ውጭ ምንም አይነት ትምህርት መስራት አንችልም። በቃ ግልጽ ነው የነገርኳችሁ ያሉት። ይሄንን ቢመራችሁም ዋጡት። ኢየሱስ ብቻ ነው ያዳነን ማለት ግን ክህደት ነው። ለምንድን ነው ክህደት የሚሆነው? ኢየሱስ ብቻ ስላላዳነ ነው። በእኛ መዳን ውስጥ አብም ሱታፊ ያለው መንፈስ ቅዱስም ሱታፊ ያለው። በመሰረቱ አንድ መምህር መጽሐፍ ቅዱስን በአግባቡ የማያነብ ከሆነ ይስታል። በደንብ አድርጎ ነው የሚስተው። አሁን እኚህ ሰውዬ እየተናገሩት ያሉት ምንድነው? በማዳን ስራ ላይ በድህነት ስራ ላይ ኢየሱስ ብቻ ነው ያዳነን ማለት አንችልም፣ ኢየሱስ ብቻ ነው ያዳነን ማለት አንችልም እያሉ ነው። እንግዲህ እኛ ደግሞ ማለት ያለብን ምንድነው? እስቲ መጽሐፍ ቅዱስን እንፈትሸው። ማን ነው ያዳነን ብለን ስናነብ መጽሐፍ ቅዱስ ላይ የድነትን ጉዳይ፣ የድነትን ስራ፣ የድነትን ኃላፊነት፣ የማዳንን ስራ እግዚአብሔር ለልጁ ለኢየሱስ ክርስቶስ ብቻ እንደሰጠው ነው የምንመለከተው። ለማንም አልተሰጠም። እግዚአብሔር አብ በመስቀል ላይ የተፈጸመውን ነገር፣ በመስቀል ላይ የተሰራውን ስራ እያንዳንዱን ነገር ለክርስቶስ ነው የሰጠው። ክርስቶስ ነው ያንን ሁሉ ኃላፊነት የወሰደው። ክርስቶስ ነው የተገረፈው። ክርስቶስ ነው የተወጋው። ክርስቶስ ነው የደቀቀው። ክርስቶስ ነው በመስቀል ላይ የተንጠለጠለው። ክርስቶስ ነው የተሰቃየው። ክርስቶስ ነው የሞተው። ስለዚህ የድህነት ጉዳይ ለኢየሱስ ክርስቶስ ነው የተሰጠው፣ ለማንም አልተሰጠም። በፍጹም ማንም አልወሰደም። መከራን የተቀበለው ኢየሱስ ነው። ኢየሱስ ከማንም ጋር ተባብሮ አይደለም ያዳነን። ከማንም ጋር ተባብሮ አይደለም ያዳነን። ብቻውን ነው በመስቀል ላይ ተንጠልጥሎ ዓለምን ያዳነው። ከማንም ጋር ተባብሮ አይደለም። ለዚህ ነው ዮሐንስ ሲናገር የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለው። የእግዚአብሔር በግ ምንም ያደርግ የዓለምን ኃጢአት ምንም ያደርግ የሚያስወግድ የእግዚአብሔር በግ አለው። ስለዚህ ወዳጆቼ የተሰቀለው እግዚአብሔር አብ አይደለም፣ እግዚአብሔር መንፈስ ቅዱስም አይደለም፣ እግዚአብሔር ወልድ ነው። ኢየሱስ ክርስቶስ ነው የተሰቀለው።
እሱ ነው የተወጋው፣ እሱ ነው የተሰቃየው፣ እሱ ነው የደቀቀው። ስለ እሱ ነው የተነገረለት በኢሳይያስ መጽሐፍ ላይ እንጂ ስለ እግዚአብሔር አብ አይደለም ወይ ስለ መንፈስ ቅዱስ አይደለም። ስለ ልጁ ስለ ኢየሱስ ክርስቶስ ነው የተነገረለት። የሆነውም የሞተውም ያዳነንም እሱ ነው፣ ኢየሱስ ክርስቶስ ነው። ማወቅ ያለብን ሦስቱም የራሳቸው ምግባር አላቸው፣ የራሳቸው ተልእኮ አላቸው። ይሄንን ተልእኮ ነው ማየት አለብን። አብ የራሱ ተልእኮ አለው፣ መንፈስ ቅዱስ የራሱ ተልእኮ አለው፣ ወልድ የራሱ ተልእኮ አለው። ተልእኮአቸውን ነው ማየት ያለብን። ስለዚህ ከሦስቱም አካላት በድነት ዙሪያ እንዲፈጽም ተልእኮ የተሰጠው ኢየሱስ ነው። በመስቀል ላይ እንዲንጠለጠል፣ እንዲገረፍ፣ መስዋዕት እንዲሆን፣ ሰዎችን እንዲቤዥ ተልእኮ የተሰጠው ኢየሱስ ነው። ኢየሱስ ነው፣ ሌላ ማንም የለም። ይህንን ተልእኮ ነው ተወጥቶ ዓለምን ያዳነው፣ እኛን ያዳንን። ስለዚህ የየራስ ምግባር አላቸው። እነዚህ ሦስቱ አካላት የየራሳቸው ተልእኮ አላቸው። ያንን ተልእኮ ነው መመልከት ያለብን። በዚህ ተልእኮ ውስጥ ደግሞ የማዳን ሥራ በመስቀል ላይ በመፈጸም ሕዝቡን የሚቤዥ ሥራ የሰራው የተሰጠው ኢየሱስ ነው። ለዚህ ነው መጽሐፍ ቅዱሳችን ሲናገር መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ የተሰጠን ስም ኢየሱስ ነው ይላል። ስለዚህ መዳን በማንም የለም በኢየሱስ ብቻ ነው። የድህነት ጉዳይ ኢየሱስን የሚመለከት ነው። የዳነው በኢየሱስ ነው። ያመለጥነው በኢየሱስ ነው። ከዘላለም ሞት ወደ ዘላለም ሕይወት የገባ ነው በኢየሱስ ነው። ስለዚህ የማዳን ሥራ፣ የድህነት ሥራ የኢየሱስ ሥራ ነው። የኢየሱስ ተልእኮ ነው። የዳነው በኢየሱስ ነው። እናንተ ብዙ የመዳን መንገድ ስላላችሁ ግራ ገብቷችሁ ነው። መላእክትም ስለሚያድኑ፣ ማርያምም ስለምታድን፣ አርሴማም ስለምታድን፣ ቅዱሳንም ስለሚያድኑ የመዳኛችሁ መንገድ ብዙ ስለሆነ ተምታቶባችሁ ነው እንጂ መጽሐፍ ቅዱስ አይዋሽም። መዳን በሌላ በማንም የለም ነው የሚለው። በቃ አለቀ። ሰው መዳን ከፈለገ ወደ ኢየሱስ ነው መምጣት ያለበት። በክርስቶስ ኢየሱስ ነው ማመን ያለበት። ስለዚህ የመዳኛ መንገድ አንድ ነው፣ አንድ ነው። እሱም ኢየሱስ ነው። መጽሐፉ ደግሞ እርሱ እንዳሉት አያስተምርም። ቢያስተምር ኖሮ ያስቀምጠው ነበር። አይ መዳን የምትችሉት በእነዚህ መንገዶች ነው፣ በኢየሱስ ብቻ አይደለም ብሎ ያስቀምጥ ነበር። በእነዚህ አካላት በእነሱ ትብብር ነው የምትድኑት ብሎ ያስቀምጥ ነበር። በኢየሱስ ላይ ብዙ አካላት ተጨምሮበት ነው የምትድኑት ብሎ ያስቀምጥ ነበር። ምንም ያስቀመጠው ነገር የለም። ያስቀመጠው ነገር ቢኖር የመዳኛ መንገድ አንድ እንደሆነ ነው። እሱም ኢየሱስ ክርስቶስ እንደሆነ ነው መጽሐፍ ቅዱስ ላይ ተጽፎልን ያገኘ ነው። ስለዚህ እርሶ የተረዱበት መንገድ እየተናገሩት ያለ ነገር ልክ አይደለም፣ ተሳስተዋል። መጽሐፍ ቅዱስን ያንብቡ። ወደ እውነተኛው ወደ ኢየሱስ ክርስቶስ ትክክለኛ ወንጌል ይምጡ። መገስገስ አለብን። የእናቴ ልጅ ታዝዤ ነው የእመቤቴ አደራ አለብኝ። ወድጄ አይደለም ጉሮሮ እስከሚዘጋ የጮኩት ስውሯ ማርያም ታውቃለች። በመሰረቱ ኢየሱስ ክርስቶስ እናንተ ጋር የለም ብለን ስንል ያለ ምክንያት አይደለም። ምክንያት ስላለን ነው እኮ። የመስቀሉን ሥራ ከንቱ የሚያደርግ እንደዚህ አይነት ነገር እያየን፣ የመስቀሉን ሥራ የሚቃወም እንደዚህ አይነት ድርጊት እየተመለከትን ነው ኢየሱስ እንደሌለ የምንናገረው። ኢየሱስ ክርስቶስ እናንተ ጋር ቢኖር ኖሮ የመስቀሉን ሥራ እንደዚህ በአደባባይ ከንቱ ባላረጋችሁት ነበር። የምሬን እኮ ነው። ብሉይ ኪዳን ላይ ሲኖሩ የነበሩት እስራኤላውያን ለራሱ እንደዚህ አይነት ሥራን አልሰሩ። እውነቴን ነው። እንደዚህ አይነት ድርጊት አልፈጸሙ። እውነቴን ነው የምላችሁ። መጽሐፍ ቅዱስ ላይ ደን ስንመለከት እንደዚህ አይነት ነገር እኮ አላረጉም። እናንተ ግን በአዲስ ኪዳን ዘመን ይኸው በፍጹም ሰው ሊድንበት የማይችልበትን መንገድ ድርጊት እያደረጋችሁ ደግሞ መታችሁ እኛን ደግሞ እኛ ጋርም ኢየሱስ አለ ትላላችሁ። ኢየሱስ ቢኖርማ በጸጋ የምትኖሩበትን ሕይወት ነበር ልታሳዩ የምትችሉት። በሕግ ዘመን የሚኖሩበትን ሕይወት አታሳዩንም። እያሳያችሁን ያላችሁት ነገር እኮ የሕግን ስራ ነው እኮ።
ስለዚህ እኔ እውነቴን ነው የምላችሁ ከልጅነት እስከ እውቀት እንደዚህ አይነት ነገር በኦርቶዶክስ ቤት እያየው ማደጌ እስካሁን ድረስ ደግሞ ከቤተክርስቲያን ውስጥ አለመጥፋቱ በጣም ያሳዝናል። እውነቴን ነው እንዴ እውነቴን ነው። በዚህ በአዲስ ኪዳን ዘመን ኢየሱስ ክርስቶስ ከሞተልን በኋላ ለመዳን እንደዚህ አይነት ድርጊት መፈጸም ይሄ የአዲስ ኪዳን ተግባር አይደለም። በቃ ያልዳነ ሰው ምልክት ነው። ጌታን ያላገኘው ሰው ምልክት ነው። ስለዚህ አያችሁ ሁሌ ጌታን የምንሰብካችሁ ለዚህ ነው። ኢየሱስ ጌታ ነው፣ በኢየሱስ ክርስቶስ እመኑና የዘላለም ሕይወት አገኙ ብለን የምንሰብካችሁ የምንጨወው በየአደባባይ ላይ የምንቆመው ጠራራ ፀሐይ የመታን በየጠራራው ፀሐይ ላይ የምንቆመው ለዚህ ነው። ባይዘው እንድትድኑ ነው። ሌላ ምንም አይደለም። ከእንደዚህ አይነት ተግባር እንድትወጡ ነው። አዲስ የሆነውን ሕያው የሆነውን የኢየሱስ ክርስቶስን አዲሱን መንገድ እንድትይዙ ነው። በጸጋ የሚዳንበትን መንገድ እንድትይዙ ነው፣ እንድትድኑ ነው። ሌላ ለምንም አይደለም። ምክንያቱም እያየን ያለነው ነገር የሚያድን አይደለም፣ የሚያድን መንገድ አይደለም፣ የታዘዝነው ነገር አይደለም። ሰዎች በዚህ መልክ አይድኑም። እንኳን አይደለም የዘላለም ሕይወት ማግኘት የግል ኃጢአታቸው ለራሱ በዚህ መልኩ ይቅር አይባልም። ልንገራችሁ እንኳን አይደለም በዚህ መንገድ የዘላለም ሕይወት ማግኘት ቀርቶ የግል ኃጢአት ራሱ በዚህ መልኩ በእውነት ንስሐ አሰጥም። ስለዚህ ይሄ ድርጊት የመስቀሉን ሥራ ከንቱ ማድረግ ነው። ኢየሱስን መቃወም ነው። ኢየሱስ አልሞተልኝም፣ አልደቀቀልኝም፣ አልተገረፈልኝም፣ ኢየሱስ አልተመታልኝም፣ አልተወጋልኝም፣ አልተሰቀለልኝም ማለት ነው። ሌላ ምንም አይደለም። ኢየሱስን መካድ ነው። ስለዚህ ውድ ኦርቶዶክሳውያን ከዚህ ድርጊታችሁ ውጡና በክርስቶስ ኢየሱስ እመኑ፣ የዘላለም ሕይወት አግኙ። በጸጋው አቅምና ጉልበት በጌታ ፊት በሐሴትና በደስታ ኑሩ። ኢየሱስ ያድናል። ሚካኤል ድረስ የምትል ከሆነ አይመጣም። ሚካኤል እግዚአብሔር ሲያዘው የሚመጣ እንጂ አንተ የምታንቀሳቅሰው የምታዘው የለም። እንዲህ አይነት ቪዲዮዎችን ስትመለከቱ ምንድነው የሚሰማችሁ? ኮሜንት ላይ ንገሩኝ። ይሄ ወንጌል መስበክ በፍጹም አይደለም። በስራ ሲደክም ውሎ በሰላም ወደ ቤቱ ገብቶ ለማረፍ ትራንስፖርት የሚጠብቅን ህዝብ በጩኸት መረበሽ እና ምን ማለት ነው? ወንጌል መስበክ ማለት ወንጌል መስበክ ማለት ተረቱን ማውራት ማለት ነው። ተረቱን መስበክ ማለት ነው። እና እኛ ስናዘው ሚካኤል ነው የሚደርስልን ሊሉን ነው። እውነት ሚካኤል እኛ ስናዘው ይደርስልናል? ምን ሊያወሩ ፈልጉ ነው? የቃሉን እውነት አጣማችሁ እኮ ሚካኤልን አምላክ አደረጋችሁት። በፍጹም ሚካኤልን ለራሳችን ችግር ጠርተነው አይደርስልንም። በፍጹም እሱ የእግዚአብሔር ታዛዥ ነው። እግዚአብሔር ሲያዘው ብቻ ነው የሚንቀሳቀሰው እንጂ እኛ እንደፈለግን በራሳችን ችግር ላይ በራሳችን ጉዳይ በራሳችን ችግር በፍጹም አዘነው የሚመጣልን መልአክ አይደለም። በፍጹም። ስለዚህ ሚካኤልን ሊያዘው የሚችል እግዚአብሔር ብቻ ነው እንጂ እኛ በፍጹም በየትኛው መንገድ ሚካኤልን ማዘዝ አንችልም። ይሄ የመጽሐፍ ቅዱስ እውነታ ነው። እነዚህ ልጆች እናንተ ያጣመማችሁትን ወንጌል ነው ለማቅናት እየሞከሩ ያሉት። እናንተ አበላሽታችሁ አጣማችሁ በሰው አእምሮስ የከተታችሁትን ወንጌል ነው እነዚህ ወንድሞች ለማስተካከል እየተጉ ያሉት። ጎሮሮአቸው እስኪደርቅ ድረስ፣ ጎሮሮአቸው እስኪዘጋ ድረስ፣ ልሳናቸው እስኪዘጋ ድረስ እናንተ ያበላሻችሁትን ነገር ነው እያስተካከሉ ያሉት። እነ ጳውሎስ ስንት ጣዖትን ነው ፊት ለፊት የተቃወሙት። ስንት ጣዖታትን የሚያመልኩ ሰዎችን ነው ፊት ለፊት የተቃወሙት። በመቃወማቸው ብቻ ስንቴ ነው ታሰሩት። እና እነዚህ ወንድሞች እነ ጳውሎስ ትላንትና በሰበኩበት በተናገሩበት መንገድ ፊት ለፊት ስለተናገሩ ነው እውከት የመሰሉት። ስለዚህ መቃወም ካለቦት ከነ ጳውሎስ ይጀምሩ። ምክንያቱም እነ ጳውሎስ ራሳቸው ጣዖታትን ፊት ለፊት ገስጸዋሉ። ፊት ለፊት ጣዖት የሚያመልኩትን ሰብከዋሉ፣ ተናግረዋሉ፣ ገስጸዋሉ። ከጀመሩ ከነሱ ይጀምሩ ተቃውሞትን። ስለዚህ ከተቃወሙ ከነ ጳውሎስ ይጀምሩ፣ ከነ ሲላስ ይጀምሩ፣ ከነ እስጢፋኖስ ይጀምሩ። እነ ጳውሎስና ሲላስ እኮ ኢየሱስን እየሰበኩ ኢየሱስን ሰዎች ወንጌልን እንዳይቀበሉ ኢየሱስን እንዳይቀበሉ የሚዘጋ ነገር ሲያገኙ ጣዖታት ባሉባቸው መንደሮች ሁሉ እየገቡ እኮ ነው ሲገስጹ የነበሩት፣ ሲቃወሙ የነበሩት።
አዳኝ ኢየሱስ ነው፣ ጣዖታት አያድኑም እያሉ ሲናገሩ የነበሩት በዚህ ንግግራቸው እኮ ነው እስር ቤት ገብተው ለብዙ ዘመናት ሲታሰሩ ሲንገላቱ ሕይወታቸውን ለኢየሱስ አሳልፈው ሰጥተው ለወንጌል አሳልፈው ሰጥተው የሞቱት። ታዲያ እነዚህ ወንድሞች ምን አረጉ? ምን አረጉ? እናንተ ያጣመማችሁትን ትምህርት ነው እያቃኑ ያሉት። ትናንትና እነ ጳውሎስ በሰበኩበት መንገድ ነው ለወንጌል ምቹ ያልሆነውን ነገር ነው እየነቀሉ ያሉት። ትናንትና እነ ጳውሎስ ኢየሱስን ሰዎች እንዳይቀበሉ ብዙ ጣዖታት፣ ብዙ ሐሰተኛ ነቢያት፣ ብዙ ጠንቋዮች መንገድ ሲዘጉ እየገሰጹ አጋንንትን እያስወጡ መንገድ እየከፈቱ ነው ሲያገለግሉ የነበሩት። ዛሬም እነዚህ ወንድሞች እኮ በዛ መንገድ ነው እናንተ አበላሻችሁትን ነገር እያስተካከሉ ያሉት። ወገን ጆይ ጭሮ ሚስት መፍጠር እንደጀመረ ሰምታችኋል። እስቲ ቪዲዮ ነው እንመለስ። ስላንተ ሚስት ክሬት ላድርግ በጌታ በኢየሱስ በጣም ምርጥ ሴት ቀይ ማለት ነው። ጂሰስ ነው። በጣም ቀይ ጽድት ያለ ቆንጆ ሴት አሜን። ባንተ እጅ ላይ አስገባው። አሁን አንተ መቼ ነው ማግባት የምትፈልገው? እግዚአብሔር ያለው አዲሱ ዓመት ላይ እጅ ላይ ትግባ በኢየሱስ ስም። በአዲሱ ዓመት ላይ ኒው ይር ያ ታምናለህ? አምናለሁ። ከሻክሶ ሊፈጠር ወደ ከሌላ ሀገር ሊፈጠር ከየትም ይሁን ኢየሱስ ጌታ በጌታ እንዳመንክ ልጅቷ አሁን ወደ አንተ ትራንስፈር አደረኩት። አሜን። እኔ እኮ ልጅቷ እያየ ነው። በምን ይሁን? በመንፈሳዊ ዓለም ላይ አሁን መታየት ይሁን። አሁን ስማ፣ ያንተ ፈቃድ ነው የምጠይቀው። አሁን እኔ ልጅቷ አያለሁ በመንፈሴ ቦዲ ለብሷ ቀይ ናት፣ በጣም ቆንጆ ናት፣ ጽድት ቀይ ሴት፣ በጣም ዘመናዊ ቆንጆ ናት። እኔ የሚያየው በመንፈሴ ዓለም ላይ ኢሜጅ ምጣ። ኢየሱስ ጌታ ነው። እየነገርኩህ እኮ ነው። ኢየሱስን ከያን ጎንደ ስለዚህ ላመጣ ሊያት ጎጓጎ በኢየሱስ ስም ይታይ የምትል ሰው እሺ፣ በጣም ያሳዝናል። እውነት ማለት የት እየሄድን ነው? ማለት ወዴት እየሄድን ነው? እኔ ጥያቄ ሆነብኝ እኮ አሁን ወዴት እየሄድን ነው? እንዴት ቢደረግ ነው እነዚህ ሰዎች ወይ ከኢትዮጵያ ውጭ ጥርግ ብሎ ሊወጡ የሚችሉት ወይ አርፎ የሚቀመጡበት እንዴት ቢደረግ ነው? ወዳጆቼ እውነቴን እኮ ነው። በጣም አሳሳቢ ደረጃ ላይ ነው። ሃይ የሚላቸው የለም፣ ሃይ ባይ የለም እንዴ! ወዴት እየሄድን ነው? ቆይ እንዴት ይደረጉ? ቆይ እነዚህ አሁን እኔ በጣም ግራ የገባኝ እኮ ነው። በጣም የሚያሳዝን ነገር እኮ ነው እየሰሩ ያሉት። በጣም የሚያሳዝን እንዴ! እኔ በጣም የሚያሳዝነኝ ደግሞ ጆይ ጭሩ እያደረጋቸው ካለው በላይ በጣም የሚያሳዝነኝ ነው ታውቃላችሁ? እዛ ቁጭ ብሎ አሜን የሚል ምእመን። ኧረ በእግዚአብሔር እናንተ ንቁ እንዴ! የእግዚአብሔርን ቃል ወቁ፣ መጀመሪያ ተማሩ። ኧረ ወዴት እየሄዳችሁ ነው? እውነት በጣም እኮ ነው የሚያሳዝኑት። ቁጭ ብለው አሜን። የምን እግዚአብሔር ላይ ማመጽ ነው? ኧረ እግዚአብሔርን ፍሩ። ኧረ እግዚአብሔር የሚፈራ አምላክ ነው። ምን አይነት ህዝብ ነው? በገዛ እጁ ይታረዳል እንዴ? እነዚህ እኮ አራጆች ናቸው፣ የሚያርዱ ናቸው እኮ እንዴ! አራጅ ናቸው እኮ። በገዛ እጃችሁ ትታረዳላችሁ እዛ ሄዳችሁ። እነዚህ እኮ አራጅ ናቸው፣ ነፍስ በሊታ ናቸው እኮ እነዚህ። መጽሐፍ ቅዱስ ምን እንደሚል ታውቃላችሁ? ያመኑትን እስኪያስቱ ድረስ ይላል እንዴ! እነዚህ ሰዎች የራሳቸው የሆነ ምዕመን የላቸውም። ቢኖራቸውም ጥቂት ነው ለምሳሌ ከሌላ ቸርች ነው እየሰበሰቡ የሚያርዱት። ያመኑትን ከሌላ ቸርች ሰብስበው ነው የሚያርዱት የሚያስቱት። ንቁ እንጂ መጽሐፍ ቅዱስ እኮ ያመኑትን እስከ ማሳት ደረጃ ይደርሳሉ። ከዛ በኋላ ከነዚህ ደግሞ ሽሹ ይላል እንዴ! ያምልኮ መልክ አላቸው ይላል። ስለዚህ ሽሹ ይላል። ያምልኮ መልክ ካላቸው ኃይሉን ከካዱት እነዚህ ያምልኮ መልክ ያላቸው ኃይሉን ግን የካዱ ሐሰተኛ አገልጋዮች ናቸው እንዴ! መጽሐፍ ቅዱስ በተለያየ ስፍራ እየተናገረ እንዴት ማስተዋል ይሳነናል? እኛ ክሬት ማድረግ እችላለሁ ማለት እኮ አምላክ ነኝ ማለት እኮ ነው። በቃ መፍጠር እችላለሁ ማለት እኮ አምላክ ነኝ ማለት ነው እንዴ! ክሬት ላርግ ብሎ ራስን እንደ ፈጣሪ መመልከት ራሱ። ኧረ በእግዚአብሔር ንቁ! ኧረ ንቁ! ኧረ እግዚአብሔር ሕዝብ ንቁ እንዴ! በፍጹም ሰው ሆኖ ክሬት ማድረግ የሚችል የለም እንዴ! መፍጠር የሚችል የለም።
በፍጹም በመንፈሳዊ ዓለም ላይ በፍጹም የትኛውም አገልጋይ፣ የትኛውም የእግዚአብሔር ባሪያ፣ የትኛውም ሰው በመንፈሳዊ ዓለም ላይ ነገሮችን ክሬት ማድረግ አይችልም። እነዚያውን ተነስቶ የአፋችን ቃል ክሬት ያደርጋል፣ ይፈጥራል፣ እንደዚህ ነው እያሉ ሌላ ነገር ውስጥ እየከተቷችሁ ነው። የእግዚአብሔር ሕዝብ ንቃ። ገንዘብን እየተበላ ነው፣ ሀብትን እየተበላ ነው። አረ በጌታ በኢየሱስ ክርስቶስ የምሬ ነው የምላችሁ። እግዚአብሔር ማንቃት ያድርግላችሁ፣ ያንቃችሁ። የምሬ ነው የምላችሁ። እግዚአብሔር ያንቃችሁ። እኔ ምንም አልልም። አይ በወዝ ጥረግረ ምን ከመብላት አልፍም ላ ተባላለ እንጂ ምንም አይመጣም። አምጣ ጥረግረ ሀብታም ሆንክ የሚል ምንድን ነው ስኬት ሾው ምናምን ናቸው። ጥሬ ግዬ ከ5 ሳንቲም ተነስቼ ከቆሻሻ ለቃቅሜ ከወዳደቀ ነገር መኪና ሰራው ምና ይላል። የለም በወዳደቀ ነገር መኪና። እሺ በመጀመሪያ ደረጃ ይህን ሰው ሊያስቆመው የሚችል ሊመክረው የሚችል ክፍል ካለ ቢመክሩት ጥሩ ነው፣ ቢመከር ጥሩ ነው ብዬ አስባለሁ። እውነቴን ነው የምላችሁ። ሰውን እያሳተ ነው በትምህርቱ። ክርስቲያኖች ያለ ስራ እንዲቀመጡ እያደረገ ነው በትምህርቱ ማለት ነው። ጤናማ ያልሆነ ሐሳብና ትምህርት ነው ይሄ ቁጭ ብለህ ትባረካለህ የሚል ሐሳብ የሚል ትምህርት ጤናማ አይደለም። መጽሐፍ ቅዱሳችን የሰው ልጅ ጥሮ ግሮ መብላት እንዳለበት መናገር ብቻም ሳይሆን ጥሮ ግሮ እግዚአብሔር እንደሚባርከው ይናገራል። እንደውም እንኳን አይደለም ቁጭ ብለን ልንባረክ ቀርቶ ይቅርና የእግዚአብሔር ቃል ሲናገር ሊሰራ የማይወድ ቢኖር አይብላ ነው የሚል። ታዲያ ሳንሰራ ከየት ነው በረከቱ የሚመጣው? ታዲያ ሳንሰራ የምንበላኛ እንደው ይሄ የእግዚአብሔር ፍቃድ ነው? የእግዚአብሔር ወንጌል ነው? ኧረ ተው ሕዝቡን አታራቁቱ። ኧረ ተው ሕዝቡን አትሸውዱ። በፍጹም ይሄ ጤናማ ወንጌል አይደለም። ይሄ መሸወጃ ነው። ይሄ ገንዘብ መሰብሰቢያ ነው። ይሄ መቀፈያ ነው። ይሄ ከክርስቲያኖች ገንዘብ የሚሰረቅበት መንገድ ነው። በፍጹም ይሄ ትክክለኛ ወንጌል አይደለም።